ፕሮግራሙ እንደጠበቅነው አይደለም። የት ሄዳችሁ ዲያስፖራዎች? የት ሄዳችሁ? በጣም ጥሩ ሜሴጅ ገብቷችኋል። ብዙዎቻችሁ አክሴፕት አድርጋችኋል። አይስ ኦኬ $100 ላዱዬ ይጠቅማል ብላችሁ ትኬት ቆርጣችሁ ያልሄዳችሁ ብዙ ዲያስፖራዎች አላችሁ። ነገር ግን ፕሮግራሙን እንዳየነው ከሆነ ብዙ ሰው የለም። አይስዌር ጋድን እጅ ሳሰኑ ብዙ ዲያስፖራ አልሄደም። ጥሩ ነው ግን አዱ ለወደፊት ወጣቶችን ላነቃቃ ብትል እኔ ራሱ ኬኳን እልካታለሁ እንድትነቃቃ አንተ ቦታ ላይ ጋይስ ኤኒዌይስ ምንም እኮ ስድብም ምንም ይሄ ስድብም አያስፈልገውም። ሪያክት ነው ያወራነው ነው። ወጣቶችን ህጻናቶችን ለምሳሌ ዲሲ ላይ ብዙ የሀበሻ ልጆች አሉ፣ ወጣቶች አሉ፣ እዛ የተወለዱ አሉ፣ አማርኛ የማይሰሙ አሉ፣ ገና ልጆች አሉ። በአዶናይ ኤጅ ላይ 25 26 ዓመት ላይ የሚኖሩ ወጣቶች አሉ። እነሱን አነቃቃቸዋለሁ ኑ ብሎ ቢጠራ እርግጠኛ ነኝ የትኛውም ወጣት ወይም ደግሞ የትኛው ማሚ ሂጂ ከሱ ብዙ ነገር ትማራለች ብለው ይልኩታል። ሲቀጥል ደግሞ ድንገራችሁ ቤተሰብ አነቃቃቸዋለሁ ቢልም ይህንን አክሴፕት እናደርገዋለን። ወጣት ነው ምናምን አሁን እስኪ ላነቃቃችሁ ያለው እኮ ኢትዮጵያ ሀገር ላይ አዶናይ ቤተሰብ ባይኖረው እና ቤተሰቦቹ ደህና ባይሆኑ ኑሮ ከካናዳ መጥቶ ኢትዮጵያ ይኖር ነበረ? የሚቀበለው ሰው ባይኖር እኔ ለካናዳ ሀገር መጥቶ ኢትዮጵያ ይኖር ነበረ? ቀድሞውኑ ይኖር ነበር ወይ? አይኖርም። ህይወትን ለማሸነፍ እዛው ካናዳ ይቀመጥ ነበር። ነገር ግን ኢትዮጵያ ሲመጣ አክሴፕት አድርገው ቤት ተከራይተው ወይም ደግሞ ወደ ቤቱ አስጠግተው ያስቀመጡት። እንዲሁም የሚለብሰው እንዴ አዶናይ እኮ ኢትዮጵያ ከመጣ በኋላ ነው ሱት ያደረገው። ከካናዳ እኮ ሲመጣ እንኳን ልብስ የለውም እኮ ደህና ልብስ የተንዘላዘለ ልብስ ያለው ሰው ነው። ደህና ልብስ እንኳን ገዝቶ የማያደርግበት ሀገር ላይ ነበር። ያንን እንኳን የሚጠይቅ የለም። ያንን ሳያደርግ ያንን ነገር ሳይቀይር 10 ዓመትና 11 ዓመት 12 ዓመት የኖርሽውን ዲያስፖራ አነቃቃሻለሁ ሲልሽ እንዴት ብለሽ መጠየቅ አልቻልሽም? ከዛ ይልቅ እኛን ምቀኛ፣ ተንኮለኛ፣ ነገረኛ ነው ያለችውን ነው መጠየቅ እወዳለሁ፣ ጠይቃለሁ። ያንቺን ልጅ ግን ላነቃቃቢ ምናልባት ከእድሜው ደረጃ ሊያነቃቃሽ ይችላል። አክሴፕት አደርገዋለሁ። ለመኖር ህይወትን ለመግፋት ስንት ዓመት የኖርሽ ሴት አዶናይ ያነቃቃኛ ስትይ እሱ ይሄ የቲክታክ እና የሶሻል ሚዲያ ቪውና ላይክ እንጂ ያንቺን ህሊና እንደሚያነቃቃው አውቃለሁ። ልጆችሽን ምናልባት ሊያነቃቃልሽ ይችላል። ዲያስፖራ ማሚ ልጆችሽን በእንግሊዘኛ እሱም በአማርኛ አይደለም በእንግሊዘኛ ሊያነቃቃልሽ ይችላል። አንቺን ግን አዶናይ ያነቃቃሽ ነው። ይሄን ማወቅ አለብሽ። የስ እዚህ ሀገር ይመጣል ደህና ቤተሰብ ባይኖረው ነው እኮ ታስቡኛላችሁ። ሰክሰስፉል ካሪያ ሆና ስትሉ አፋችሁ ሞልታችሁ ስታወሩ ታስቡኛላችሁ። ደህና ቤተሰብ ባይኖረው ኑሮ ደህና እጁን ዘርግቶ የሚቀበለው ቤተሰብ ባይኖረው ኑሮ ከኦንላይን የሰበሰበውን ገንዘብ ይዞ መጥቶ ኢትዮጵያ አይመጣም ነበር። ካናዳ ላይ ብሩን ሲሰበስብ እኮ ያላችሁ የጽዳት መጥረጊያ ሞልቢያ ይመች አዱዬ ይመች ባይዘው እኔ ተመችቶኛል። ግን ደግሞ ለምን እንዴት ምናምን አንተ የምትሰራትን ስራ እኛም እንደዚህ አስተያየት ስንሰጥበት እንዳይደብርክ ሚዲያ አይደለ የዛኔ ኦንላይን ላይ ዲያስፖራ በቤቴ ማርያም ብር ገባልኝ $8 ምናምን እያለች ፊልሟን ስትሰራ አዶናይ ማለት ነው። ያችን ብር ያላት ኢትዮጵያ መጥቼ ይኖርባታለሁ ሳይሆን ሲለኔ የነበረው ቦርቢያና ማስጃ ሰርተን ገዝቼበት እሰራለሁ የስራ እንትን ፈጥራለሁ ገለነሌ ሲል ነበረ። ሻሻ ሰራችና በፋዘበዘ ላጥላ መጣች። ከዛም ደግሞ እዚህ ስትገባ ቤተሰብ አላት። ጸዳ ያለ ቤተሰብ ጸዳ ያለ እጁን ዘርግቶ የተቀበለው ቤተሰብ። እሺ የምርሽን ነው? እዛ ያለሽ ዲያስፖራ ኢትዮጵያ ከብት ሶሻል ሚዲያ ላይ እንዳልሆነ ሄደች ራናርደሽ ይወጭን ቃል ፊልም አትፈልጉ ስንነግራችሁ ደግሞ ለምን ምናምን አይደለም። በሀሳብ መሟገት እንችላለን። አንድ ጠያቂ ወይም አንድ ጋዜጠኛ ወይም አንድ ፕሮግራሙ ላይ ያቀረበው ሰው ያገኘውን ይሄ ስምና ዝናው ፌመስነቱን ተብሎ የተጨበጨበለትን እንጂ እንዴት ብሎ የጠየቀ አንድም ጋዜጠኛ የለም። አንተ ቤተሰብ ባይኖርህ ኑሮ ኢትዮጵያ ደህና ቤተሰብ ባይሆኑ